እንደዚህ አይነት ስቶሪ ሲወሩ አንዳንድ ወንዶችን ትሪገር ያደርጋቸዋል ግን ምንም ማድረግ አልችልም so I was dating this guy serious የሆነ ሪሌሽንሺፕ አብረን እየኖርን ነበረ ምናምን ፋሚሊ በደንብ ያውቀዋል ምናምን በሳቱ ጓደኞቹ ሁሉ የሚያውቁት like serious relationship እንደነበረ ነው ብዙ የምንለያይበት ሰዓት የለንምና አንድ ቀን ግን ቢሆን አጋጣሚ like እኔ ለአንድ ቀን ነው አዲስ አበባ ለሆነ ጉዳይ መጣንና እሱ ቀድሞ መሄድ ነበረበት እሱ ሄደ እኔ ደግሞ like አድሬ በንጋታው ሄድኩኝና በንጋታው ሲሄድ guys like የነበረው ሪአክሽን ማለት ነው የሆነ በቃ ከአመታት ስደት በኋላ የተመለስኩ ነው የሚመስለው በቃ አበባው ምናምን በቃ ውዴ እናቴ ምናምን በቃ አልገባችሁም አልኳችሁ እና እኔ ደግሞ በቃ ይወደኛል ማለት ነው ነገሩን መወደድ ሰው ነው አይደል ዛሬ ሳምንት አልኳችሁ ላይፉ በኔ ዙሪያ ነበር በቃ የሚያጠነጥን የነበረው ማለት ነው ከዛ ፋስት ፎርዋርድ ከአንድ አመት ተኩል ምናምን አካባቢ በኋላ so and best friend አለች like a group of friends ግን ከዛስ ደግሞ ያው best friend እምላት like ለዚህ ሰው ግን ስም መስጠት አለብኝ ምክንያቱም like ከዚህ በኋላ ማወራላችሁ ስቶሪዎች ሁሉ ውስጥ አትጠፋም so ያሉትን ነገሮች አልፈን በቃ ሰላም እናውርድና በቃ ማውራት ያለብን ነገሮች እናውራ ተባብለን ተገናኘን ማለት ነው thank you guys እኔ የራሴን ላይፍ ለመጀመር እየተዘጋጀው ያለውበት ወቅት ነው like አዲስ ትዳር ምናምን አለ አይደለ like በቃ እዛ እንትን ውስጥ ነኝ ያለሁት ከዛ ኦኬ እሺ like ያለፈው አልፏል እንገናኝና እናውራ ከዛ ተገናኘን this girl አይ ስለ ያው እጮኛሽ ማውራት ያለብን ነገር አለ ምናምን አለችኝ was like okay እና ከዚህ በፊት የተፈጠረ ነገር አለ I don't even know like how to አንድ ወደ ኋላ ለመልሳችሁና የዛን ቀን ያልኳችሁ ነው አድሬ ከኤርፖርት የመጣው ቀንና እሱን ያገኘው ቀን she has a black eye like በቦክስ እንደተመታሰው ጥቁር አይን ግን በሰዓቱ ያወራን አይደለም ሌላ ኬዝ ነበር እሱ ደግሞ ሌላ ስቶሪ ታይም ነው so like አይኗ ጠቅሮ ነበር ግን እሷ መጠየቅ አልቻልኩም እንዳልኳችሁ ያወራን አይደለም ጥሩ እንትን ላይ አይደለም ምን ሆና ነው ብዬ ጓደኞቼ ሌሎች ጓደኞቼ ስጠይቅ በር መቷት ነው ምናምን ብለውኛል ከዛ ያልፋል ከዛ so ስንገናኝ like ታስታውሻለሽ እዛ ጊዜ አዲስ አበባ መተሽ የነበረ ቀን አይኔ ጠቅሮ አይኔ በልዞ ምናምን የነበረ ጊዜ አለችኝ ኦኬ አስታውሳለሁ so what አልኩኝ ከዛ አይ ኢታሊ ነው የመተኝ like እጮኜ ማለት ነው I'm like what like የት ተገናኝታችሁ what do you mean like የራሳችን ቤት አለን like እሱ ተማሪ አይደለም የተማሪ ግቢ ተማሪ ነበርን እንዴት እና she's like አይ ከጓደኞቹ ጋር ምናምን ሆነን ተገናኘንና አጋጣሚ ራት በላና ምናምን መሸብን ከዛ እነሱ መኪና ስላልያዙ ሁሉንም ማደረስናቸውና እኔ ደግሞ ግቢ መግቢያ ሰዓት ስላለፈብኝ እቤት ሄድኩኝ ቤት like what do you mean አንቺ ማነሽ እሱ ጓደኞች ሸኝ ምን ልትሰሪ እዛ ቦታ ተገኘሽ እንዳልኳችሁ like እኔና እሷ ያወራን አልነበረም በዛ ሰዓት ማለት ነው ና like what do you mean ከሱ ጓደኞች ጋር ምሽተሽ የሱን ጓደኞች ሸኝተሽ who are you so የሱን ጓደኞች ሸኝተን ወደ ቤት ሄደን ያ ቤት ማለት የኔ ቤት ማለት ነው ሄደንና እዛ አደርኩኝና በቃ ሳልፈልግ የሆነ ነገር ሊያረገኝ ሞከረ አልፈልግም ስለው በቦክስ መታኝ I'm like this is so confusing like እንዴት ኤክስፕሌን እንደማድረግላችሁ ራሱ አላውቅም like ለኔ አዲስ ነው ይሄንን ደግሞ ማይንድ ዩ ጋይስ ይሄንን ሰው like ሽማግሌ ምናምን የተላከ ልንጋባ እየተዘጋጀን ያለን ሰዎች ነው so I'm like ምን እሺ አልኳት እሺ እና ሰው ምን ሆነ ምን ተፈጠረ አይ ምንም አልተፈጠረም why are you telling me this now like አሁን ለምን
ማለት እስከዛሬ ብዙ ጊዜ ነበረ ለምን አሁን ትነግሪኛለሽ ኦር ደግሞ ላይክ ላትነግሪኝም ትችያለሽ we're not even talking ላይክ ያወራን አይደለም ከዚህ ልጅ ጋር ኦልሬዲ ጸበኞች ነን እና ላይክ ብታየውም ላላቅ እችላለሁ ላልሰማ እችላለሁ ሶ ለምንድን ነው አሁን እየነገርሽኝ ያለሽው እና ላይክ ኖ አይ በቃ እነዛ ነገሮች አልፈን ድጋሚ ጓደኛ እንድንሆን ፈልጋለሁ በቃ እኔ በጣም ነው የምወድሽ ስለዚህ ኦኬ ቴንክ ዩ ብዬ ተለያየሁ ከሷ ጋር ሄጄ ከሱ ጋርም ከቤተሰቦቼ ጋርም ዲል ማድረግ የነበረብኝ ነገሮች ሄጄ ዲል አደረኩ አሁን እንደዚህ ማውራላችሁ ላይክ ስላለፈ ስለቆየ ነው እንጂ ምን ያህል ከባድና ፔንፉል ይሆን እንደሚችል I'm sure you would understand እና ሰዎች የዚች ልጅ ስቶሪ ጋይስ አያልቅም ላይክ ከፋፍዬ ነው በፓርት እንደም ሰዎችን ላይክ ኢንቮልቭ አድርጌ ነው የምነግራችሁ stay tuned በቃ ባህሪያቸውን የምታቋቸው ሰዎች ከባህሪያቸው ወጣ ያለ ነገር ሲያሳዩአችሁ ቆም ብላችሁ ላይክ ምን እየተፈጠረ ነው ብላችሁ ጠይቁ ላይክ ምን ለመከበር ለማድረግ በተለይ ወንዶች እሷም እንዳልኳችሁ ላይክ እሷም ላይክ she didn't have to ላይክ አግኝታኝ ያንን ነገር ማውራት ምናምን አይጠበቅባትም ነው ግን በቃ ተገናኝተን እናውራ ምናምን በቃ ፊክስ እናድርገው ነገሩ ምናምን not everyone is your friend okay guys በቃ ሁሉም ሰው ጓደኛችሁ ሊሆን አይችልም በተለይ ደግሞ ትምህርት ቤት ላይ ስፔሻሊ ትምህርት ቤት ዩኒቨርሲቲ ላይ ሁሉም ሰው ጓደኛችሁ አይደለም watch your back